የህብረተሰብ ጤና ኢንስቲትዩት በየጊዜው የሚከሰቱ የቀንድ ከብት በሽታ ስርጭትን ለመከላከል እየሰራው ነው አለ። በዝናባማ ወቅቶች የሚከሰት የቀንድ ከብት በሽታ ስርጭትን ለመቆጣጠር ከባለድርሻ አካላት ጋር በጋራ እየሰራ መሆኑን ለመናኸሪያ ሬዲዮ የተናገሩት የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ ናቸው። ለተለዋዋጭ የአየር ጸባይ በሚስተዋልባቸውና የቀንድ ከብት በስፋት በሚገኝባቸው የአርብቶ አደር አካባቢዎች ወረርሽኙ እንደሚስተዋልም ገልጸዋል። ከውጭ የቻይና የሶላር ፓናል ኤክስፖርት በአፍሪካና በደቡብ ምስራቅ እስያ አካባቢ በከፍተኛ ፍላጎት ምክንያት ታሪካዊ ጭማሪ ማሳየቱ ተዘገበ። በመጋቢት ወር የቻይና የሶላር ፓናል ኤክስፖርት በአፍሪካና በደቡብ ምስራቅ እስያ በከፍተኛ ፍላጎት ምክንያት ታሪካዊ ጭማሪ ማሳየቱን የጉምሩክ መረጃዎች ያሳዩ ይገኛሉ። የዘርፉ ተንታኞች እንደሚሉት ይህ ጭማሪ የታየው በምርቶቹ ላይ ሊደረግ ከታቀደው የዋጋ ጭማሪ ቀደም ብሎ ክምችት በመደረጉና በኢራን ጦርነት ሳቢያ በተፈጠረው የኃይል አቅርቦት መስተጓጎል እንደሆነ የሮይተርስ ዘገባ አመላክቷል። የሆርሙዝ የባህር ወሽመጥን ለመክፈት ዓለም አቀፍ የጦር መሪዎች ተወያዩ። ኢራን ከአንድ ወር በላይ ለሚሆን የዘጋችውን ቁልፍ የንግድ መስመር የሆርሙዝ የባህር ወሽመጥን ለመክፈት የሚያስችል ወታደራዊ እቅድን ለመንደፍ እንግሊዝና ፈረንሳይ ከ30 በላይ ሀገራት የተወከሉ የጦር መሪዎችን በለንደን አስተናግደዋል። በትናንትናው ዕለት የተካሄደው ይህ ስብሰባ ባለፉት ሳምንታት በፓሪስ የተደረገውን ዲፕሎማሲያዊ ስምምነት ወደ ተግባር ለመለወጥ ያለመ ነው። በ9 ወራት ውስጥ ለ372 ባለሀብቶች አዲስ የኢንቨስትመንት ፍቃድ መስጠት መቻሉን የኢትዮጵያ ኢንቨስትመንት ኮሚሽን ተናግሯል። ኮሚሽኑ በባለፉት 9 ወራት በባለሀብቶች ምልመላ፣ በስራ ዕድል ፈጠራ፣ የኢንቨስትመንት ፕሮጀክቶችን ወደ ትግበራና ምርት በማሸጋገር እንዲሁም በውጭ ምንዛሬ ግኝት በትኩረት መስራት መቻሉን የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ዳጋቶ ኩምቤ ገልጸዋል። ኮሚሽኑ በበጀት ዓመቱ 9 ወራት በውጭ ቀጥተኛ ኢንቨስትመንት በመሳብ ረገድ የ3.52 ቢሊዮን ዶላር ውጤት ማስመዝገቡንም ገልጸዋል። አዳዲስ የኢንቨስትመንት ፍቃዶችን ከመስጠት ረገድም በ9 ወራት ውስጥ 371 ባለሀብቶች አዲስ የኢንቨስትመንት ፍቃድ ለመስጠት ታስቦ ለ372 ባለሀብቶች ፍቃድ መስጠት መቻሉን ተናግረዋል። የኢትዮጵያ ተቀማጭ ገንዘብ መድን ፈንድ የ20.6 ቢሊዮን ብር አረቦን መሰብሰብ መቻሉን አስታውቋል። የኢትዮጵያ ተቀማጭ ገንዘብ መድን ፈንድ በስራ በቆየባቸው 3 ዓመታት ውስጥ ከአባል የፋይናንስ ተቋማት 20.61 ቢሊዮን ብር አረቦን መሰብሰብ መቻሉን የ9 ወራቱ የስራ አፈጻጸም ሪፖርቱ ጠቁሟል። እንደ መግለጫው ከሆነ ፈንዱ በበጀት ዓመቱ የመጀመሪያ ግማሽ ዓመት ብቻ 6.76 ቢሊዮን ብር አረቦን የሰበሰበ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ3.126 በመቶ እድገት አሳይቷል ተብሏል። ከተሰበሰበው ጠቅላላ አረቦን ውስጥ ከፍተኛው ድርሻ ማለትም 10.41 ቢሊዮን ብር ከግል ባንኮች የተገኘ ሲሆን 9.96 ቢሊዮን ብር ከኢትዮጵያ ንግድ ባንክ እንዲሁም ቀሪው 0.24 ቢሊዮን ብር ከማይክሮ ፋይናንስ ተቋማት የተሰበሰበ ስለመሆኑ መግለጫው ጠቅሷል። አስቀድመን የሀገር ውስጥ መረጃዎችን አጠር አድርገን ነግረናችኋል። ሌሎቹን ደግሞ በየመሃሉ በአመሻሹ የምንነግራችሁ ነው የሚሆነው። ወደ ዓለም አቀፍ መረጃዎች እናልፋለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፕሮስቴት ካንሰር ተይዘው ሕክምና ማድረጋቸውን አሳውቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፕሮስቴት ካንሰር ተይዘው እንደነበርና ለህመሙ አስፈላጊውን ሕክምና ማድረጋቸውን ይፋ አድርገዋል። ጠቅላይ ሚኒስትሩ ዛሬ በሰጡት መግለጫ የፕሮስቴት ካንሰር እንዳለባቸው በምርመራ መረጋገጡና ወዲያው ወደ ሕክምና መግባታቸውንም ተናግረዋል። እንደ ጠቅላይ ሚኒስትሩ ገለጻ ከሆነ ህመሙ በጊዜ በመገኘቱና አስፈላጊውን የሕክምና ክትትል በመደረጉ በአሁኑ ወቅት በጥሩ ጤንነት ላይ እንደሚገኙም ገልጸዋል። ኔታንያሁ ይህንን መረጃ ያጋሩት ግልጽነትን ለመፍጠርና ስለ ጤንነታቸው የሚወጡ መረጃዎችን ለማጥራት እንደሆነም ተናግረዋል። የ75 ዓመቱ ጠቅላይ ሚኒስትር ከህክምናው ጎን ለጎን መደበኛ የመንግስት ስራቸውን እያከናወኑ መሆኑንም መረጃዎች ጠቁመዋል።
ኔቶ ስፔንን ከአባልነት ለማገድ የሚያስችል ደንብ እንደሌለው ተገልጿል። ዩናይትድ ስቴትስ ስፔንን ከአባልነት ልታግድ እንደምትችል የሚገልጹ ዘገባዎች ቢወጡም የሰሜን አትላንቲክ ጦር ቃል ኪዳን ድርጅቱ ኔቶ አባል ሀገራትን ከወታደራዊ ጥምረቱ ለማገድም ሆነ ለማባረር የሚያስችል ምንም አይነት ደንብ እንደሌለው አስታውቋል። ሮይተርስ የጠቀሳቸው አንድ የአሜሪካን ባለስልጣን እንደተናገሩት የፔንታጎን የውስጥ ኢሜል አሜሪካ ለምታካሄደው ዘመቻ ድጋፍ አልሰጡም ብላ የምታምናቸውን አጋሮቿን ለመቅጣት የሚያስችሉ እርምጃዎችን እየወሰደች መሆኑንም ተናግረዋል። ማረፊያችንን አንድ ሰዓት እናደርጋለን። በዚህ ውስጥ ደግሞ የሰማችኋቸውን ዜናዎች ጨምሮ ሌሎቹን ወደ በኋላ እየነገርናችሁ ቆይታ የምናደርግበት ነው የሚሆነው። አሁን ሰፋ ወዳለው የኢትዮ ምልከታ መሰናዷችን እናልፋለን። የጥላቻ ንግግሮችን የሚያስከትሉትን ማህበራዊና ስነልቦናዊ ጉዳት ለመቀነስ የሰለጠነ አካሄድ ተገቢ ስለመሆኑ ይነገራል። ለመሆኑ ስር እየሰደደ ብዙ ቀውሶች ምንጭም የሆነውን የጥላቻ ንግግርና ሐሰተኛ መረጃ ስርጭት በህግ አግባብ እንዴት የሚታይ ነው የሚለውን ምልከታችን በዝርዝር የሚነግራችሁ ነው የሚሆነው። የአይኒያ ባሻንበል አዘጋጅተዋለች።